አቡበከር ባላለሁ የ19 ዓመት የአስቱት ሁለተኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። ኤል4ጂ እና ጂአርሲ ኢትዮጵያ በአስቱ ውስጥ በሚያዘጋጁት ዳያሎግ ውስጥ በንቁ ከሚሳተፉ ሰዎች መካከል አንዱ ነኝ። ከዚህ ዳያሎግ ውስጥ ተጠቀምኳቸው ነገሮች በጣም ብዙ ናቸው። እንደ ምሳሌ አዳማጭ ሆኜበታለሁ። ሰውን በራሱ ፐርስፔክቲቭ ከየትም አካባቢ ይምጣ፣ ከየትም ብሄር፣ ከየትም ሃይማኖት ይምጣ እሱ ይሄን ሊል የቻለበት ምክንያት ምንድነው? በሱ ቦታ ሆኜ በሱ ጫማ ውስጥ ገብቼ እንድረዳ አድርጉ እና ደግሞ ኢትዮጵያ እንዳይኔ ያደረገኝ ዳይቨርስ ነው። ሁሉም ከተለያየ አካባቢ መጥቶ ያን ሀሳብ ሼር በሚያደርግ ጊዜ በጣም ደስ የሚል ኢንቫይሮንመንት አለ። ማለት የምፈልገው ምንድነው ይሄ ነገር መሰራት አለበት በንቃት መንግስትም ሆነ ጂአርሲ ኢትዮጵያም ሊፎር ጄኔሬሽንም አንድ ላይ ሆነው በደንብ ይሰሩበትና ቢቀጥሉ ትልቅ ለውጥ እንደ ሀገር ይመጣል ብዬ አስባለሁኝ። ይሄንን ነገር ፋሲሊቴት ስላደረጉና ስላዘጋጁ ደግሞ ጂአርሲ ኢትዮጵያንና ሊቭ ፎር ጄኔሬሽንስ እነሱ በጣም አመሰግን እፈልጋለሁኝ። ቻው